ሰላም ሰላም ቤተሰብ ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ። ለዩቲዩብ ቻናል መጀመሪያዬ ነው። ኢንሻአላህ በተለያዩ ምግብ ስራዎች እንዲሁም ደግሞ ለእህቶችም ይጠቅማሉ በምላቸው በምክር አዘል ነገሮች ለመምጣት እሞክራለሁ። እናንተም ደግሞ እንደምታበረታቱኝ ተስፋ አደርጋለሁ። ለዛሬ እንደ መጀመሪያ ለውድ እህቶቼ እስኪ አንድ ነገር ማለት እፈልጋለሁ ማለት ነው። በተለይኛ ሴቶች በስደት ዓለምም በሀገር ቤትም በኑሮ ውድነት ራሳችንን እናጨናንቅና ራሳችንን ለሌላም ነገር እንዳረጋለን እና ቆም ብለን ራሳችንን እንድናይ እመክራችኋለሁ ውዶቼ። እህቴ ይላል ውዷ እህቴ ህይወት እህቴ ህይወት አንዳንድ ጊዜ ከባድ ሊሆን ይችላል። ድካም፣ ችግር፣ ብቸኝነት ሊሰማሽ ይችላል። ነገር ግን ዛሬ ያለው ችግር ዘላለማዊ አይደለም። ካላህ እዝነት ተስፋ አትቁረጪ። ከምትተማመኙ ሰው ጋር አውሪ። ለራስሽም ጊዜ ስጪ። አንቺ ዋጋ አለሽ። ህይወትሽም ትልቅ ትርጉም አለው። ሴቶች በተፈጥሮ ችግርን እንድንቋቋም አድርጎ ፈጥሮናል። ራስሽን አክብሪ፣ ሌሎችም ያከብሩሻል። ራስሽን ውደጂ፣ ሌሎችም ይወዱሻል። ጠንካራ ሁኚ፣ ለሌሎችም አርአያ፣ ወድቆ መነሳትን ማሳያ ሞዴል በመሆን ሞክሪ። እናም እህቴ በርቺ፣ እኔንም አበርቺ እላለሁ። እኛ ሴቶች ስንባል ሲጀመር በተፈጥሮ ጠንካራ አድርጎ ፈጥሮናል። የኛ ህይወት ትርጉም ያለው ከምንም በላይ ትርጉም ያለው ህይወት ነው። እንዴት ብትሉ እኛ ነን ለሌሎች ማሳልፈን ህይወትን የምንሰጠው ማለት ነው። እና በብዙ ነገር ተፈጥሯዊ ነገራችን የኛ ከሁሉም ነገር ይለያል። እኛ ልዩዎች ነን፣ እኛ እንቁዎች ነን። እና ሞዶችዬ ራሳችሁን ውደዱ፣ ራሳችሁን አክብሩ። በቃ በራሳችሁ የመተማመን ነገር ይኖራችሁ። ነገ ይሄ ቀን ያልፋል የሚል ነገር በውስጣችን ተስፋና ልምላሜ ሊኖር ይገባላችኋለሁ። አመሰግናችኋለሁ። ጀዛኩም አላህ ኸይር።